ሰላም ጤና ይስጥልኝ አቢሲሎም ሳምሶን ዮሴፍ እባላለሁኝ። የተለያዩ ተቋማቶች በሰላም ግንባታ በሂውማኒቴሪያን በሰብአዊነት ስራዎች እንደዚሁም ደግሞ በልማት ስራዎች ላይ የረጅም ዓመት የካበተ ልምድ አለኝ። ያን ተከትሎ ዛሬ ለአራት ለአምስት ደቂቃ እስቲ አብሬያችሁ ልቆይና አሁን ገበያው ላይ አንድ የኤችዲፒ ኤክስፐርት በጣም ተፈላጊ የሆነ የመጣበት ሁኔታ ነው የመጣው። አንድ ሰው የተለያዩ ሙያዎችና ክህሎቶች ባለቤት ሲሆን ገበያ ቶሎ ሪያክት ያደርጋል እና ምንድነው ኤችዲፒ የሚለውን ነገር ካየን በኋላ ኤችዲፒ ኤክስፐርት መሆኑ ሊኖረው የሚችለው ጥቅም ምንድነው የሚለውን ነገር እንድናይ ይሆናል ማለት ነው። አሁን ዓለም ያለችበት ነባራዊ ሁኔታ በጣም ቬሪ ኮምፕሌክስ የሆነ ኢሹዎች ናቸው ዓለም ላይ እየታዩ ያሉት። ለዛ ደግሞ በዛ ልክ ራሱን የሰፋ ያስተካከለ ሰው በገበያው በጣም ተፈላጊ ይሆናል ማለት። ስለዚህ በባህሪያችሁ በአንድ ጊዜ የተለያዩ ቀውሶችን ማኔጅ ማድረግ እንደዚሁም ደግሞ ስራዎችን በምትሰሩበት ጊዜ ከሂውማኒቴሪያን ጀምራችሁ እስከ የሰላም ግንባታ ድረስ ያለው መሀል ያለው የዴቨሎፕመንት ስራ በቀላሉ ተናቦ የመስራት ምክንያቱም በዚህ ዘመን ዱፕሊኬሽን ትልቅ ኮስት ስለሚያደርግ። ስለዚህ አንድ ሰው ሂውማኒቴሪያን አክሽኖችን በደንብ ጠንቅቆ የሚያውቅ ከሆነ ቶሎ ቶሎ የኤመርጀንሲ ስራዎችን መስራት የሚችል ከሆነ በሚሰራበት ጊዜ ያው አብረው ቁል ከሆነ ከሂውማኒቴሪያን ስራ ከዲግኒቲ ጋር ከሴፍ ጋርዲንግ ጋር በጣም ተቀራራቢነት ስላለው ማለት ነው። እሱን ስራዎች ላይ ሸልተር ስራዎች በምትሰሩበት ጊዜ እንደዚህ የተለያዩ አይነት ፕሮግራሞች ላይ ማቴሪያል ዲፕሎይ በምትደረጉበት ጊዜ በዛ ላይ ቶሎ ነገሮችን የመስራት ይህን በባህሪው ሾርት ተርም ነው። በጣም አጭር ጊዜ ስራ ስለሆነ በጣም ስኬታማ በሆነ ነገር በአጭር ጊዜ ውስጥ ለሰላም ግንባታ በሚጠቅም መንገድ ነው መስራት መቻል አለበት። ለልማት ነገሮችን የሚያሳልጥ መሆን መቻል አለበት። ስለዚህ የልማት ስራዎች ቶሎ ክራይሲሱን የማቆም ስራዎች የተሰሩ ጎን ለጎን የልማት ስራዎች እና የሰላም ግንባታ ስራዎችም ይጨመራሉ እና ያን በምትሰሩበት ጊዜ ያው የልማት ስራዎች ብዙ ጊዜ የማህበራዊ ስራዎች ሊሆን ይችላል፣ የኢኮኖሚ ስራዎች ሊሆን ይችላል፣ ወይም የተቋማት ግንባታ ሊሆን ይችላል እና እዛ ላይ ጠንክሮ የመስራት በባህሪው ያው ሎንግ ተርም ነው የሚሆነው። ሶስተኛው አንድ ፕሮግራም ስንጨርስ ከአንድ ማህበረሰብ ኮንፍሊክት ትራንስፎርሜሽን ላይ እንዲመጣ ይፈለጋል ወይም ደግሞ ግጭቱ ተመልሶ እንዳይመጣ ኔቨር ኤቨር አገን ታይፕ ኦፍ አፕሮች መከተል መቻል አለብን ነው። ስለዚህ ሩት ኮዙን ችግሩ ሩት ኮዝ ማድረግ መቻል አለብን ነው። ያም ደግሞ ሰላም ሰስተኔብል እንዲሆን አንጻራዊ ሰላም ወደ አዎንታዊ ሰላም ከዛ ደግሞ የጸና ሰላም እንዲሆን ማድረግ መቻል አለብን ተብሎ ይታሰባል እና በዛ ልክ ነው መስራት መቻል አለብን። ስለዚህ አንድ ሰው ሰላም ግንባታ ባለሙያ ሲታሰብ ዳያሎጉን ፋሲሊቴት የማድረግ ካፓሲቲ እና አቅም አለው ተብሎ ይታሰባል። አውዲዮ ዋን ሲስተም እና ኮንፍሊክት ሪዞሉሽን ሜካኒዝም ቱሎችን በደንብ ጠንቅቆ ያውቃል ማለት ነው። ይህን ሰብሰብ ስናደርገው እንግዲህ አንድ ሰው ኤችዲፒ ኤክስፐርት ነኝ ወይም ደግሞ ኔክሰስ ኤክስፐርት ነኝ ብሎ ሲያስብ በቀላሉ ግጭቶችን አደጋ ሳያመጡ ቶሎ የመቀነስ ትልቅ አቅም አለው። ከመጡም በኋላም ደግሞ ሬዚሊየንት የሆነ ኮሚኒቲ ከማድረግ አካባቢ ትልቅ አቅምና ብርታት አለው። እንዲሁም ደግሞ ኮንፍሊክቶችን አድሬስ በሚያደርግበት ሰዓት ላይ ከልቡ ነው አድሬስ የሚያደርገው እና ያንም ትልቅ ለውጥ ያመጣል ማለት ነው። ስለዚህ አሁን ያለንበት የዓለማችን ሁኔታ እንደመነሻ እንዳነሳሁላችሁ ኮምፕሌክስ የሆኑ ፕሮብሌሞች አሉ። ምናልባት ሰዎች ወደ ግጭት የሚገቡባቸው ትልቁ መንስኤ ምናልባት ከክላይሜት ጋር የተያያዘ ሊሆን ይችላል ማለት ነው። ሩት ኮዙን ለይቶ የማየት ትልቅ ብቃት ሊኖራችሁ ይገባል። ደግሞ በምትሰሩበትም ሰዓት ላይ ከእናንተ የሚጠበቀው ነገሮች ስትሰሩ ማገዶ ማጥፋት ኤፊሽንሲያቸው በጣም ከፍ ያለ ቢሆን ገበያ ቶሎ ሪአክት የሚያደርግበት ሁኔታዎች አሉ። ስለዚህ እነዚህ ነገሮች በምታደርጉበት ጊዜ አሰ ፕሪንሲፕል መከተል ያለባችሁ ነገር ቢኖር ዱ ኖት ሃርም ነው። ሴፍ ጋርዲንግ ከሂውማኒቴሪያን ስራ ጋር በጣም ተቀራራቢነት ስላለው ነው። ሌላኛው ከምንም ነገር በላይ ኮንፍሊክት ሴንሲቲቪቲውን ቶሎ አይቶ ለይቶ በመረዳት በዛ ልክ ራስን ማየትና መገንዘብ ያስፈልጋል። ምክንያቱም ስራውን በሚሰሩበት ጊዜ ከተለያዩ ስቴክሆልደሮች ጋር ኢንጌጅ ስለምታደርጉ ስለዚህ የተለያዩ ስቴክሆልደሮች እነማን ናቸው እነሱን ለይቶ የማወቅና ከእነሱ ጋር ተባብሮ የመስራት ክህሎት ባለቤት ከሆናችሁ በቀላሉ ከሂውማኒቴሪያን እስከ ፒስ ቢልዲንግ ያለውን ስራ ጠንቅቃችሁ ታውቁታላችሁ ተብሎ ይታሰባል እና እዚህ ኤሪያ ላይ ኢንተረስትድ የሆናችሁ ወይም እዛ አካባቢ ላይ ኤክስፐርት የምትፈልጉ ከሆነ ፕሮግራሞችን ዲዛይን ማድረግ እንዲያደርግ ሰው የምትፈልጉ ከሆነ ከእንደገና ደግሞ ትሬኒንግ ወርክሾፖች እንዲዘጋጅ የምትፈልጉ ከሆነ አለሁኝ አብሬያችሁ ልሰራ በጣም ፈቃደኛ ነኝ። ሊንክድኢን ላይ ታገኙኛላችሁ። እዛ ላይ ስልኬ አለ። አብረን ማውራት እንችላለን። አብረን ስራ መስራት እንችላለን። አብረን ደግሞ ኮሚኒቲያችን ላይ ኢምፓክት ማምጣት እንችላለን። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። መልካም ቀን